ከሐዋሳ ከተማ አስተዳደር የጥንቃቄ መልእክት ተላልፏል። ሁኔታው ሰላም ውድ የቻናሉ ቤተሰቦች እንኳን በደህና መጣችሁ። ዛሬ በሐዋሳ ከተማ በቅርቡ በወረደው ከባድ ዝናብ ኃይለኛ ንፋስ ምክንያት ስለደረሰው ጉዳቶች እነግራችኋለሁ። ከባድ ዝናብና ንፋስ በብዙ አካባቢዎች ዛፎችን አወድቋል። በዚህ ምክንያት ባጃጆች፣ ሞተር ሳይክሎች እና ሌሎች ንብረቶች ተጎድቷል። እንግዲህ እንደምታውቁት በአንዳንድ ቦታዎች የኤሌክትሪክ ምሰሶች በመስመሮች በመጎዳታቸው ምክንያት ለቀናት መብራት ተቋርጧል። ዛሬም ከተቋረጠ 4 ቀን ደርሷል ማለት ነው። መብራት ሲጠፋ የሚጎዱት ቤተሰቦች ብቻ አይደሉም። ማወቅ ያለባችሁ ነጋዴዎች፣ አነስተኛ የንግድ ተቋማት፣ ተማሪዎች እና በኤሌክትሪክ ላይ የሚተማመኑ አገልግሎቶች ተጽዕኖ ይደርስባቸዋል። ብዙ ፕሮጀክቶቹም በዚህ ሰሞን እየተሰሩ አይደሉም፣ ቆመዋል ማለት ነው። እንዲህ አይነት አደጋ ሲከሰት የወደቁ የኤሌክትሪክ ገመዶች መንካት አስፈላጊ አይደለም። ምንም መንካት የለባችሁ። ከአካባቢው መራቅ ነው የሚያስፈልገው። ከአካባቢ መራቅ ይኖርባቸዋል። ለሚመለከተው አካል ማሳወቅ ይኖርባቸዋል። ማለት ለኤሌክትሪሻንና ለማብራት ኃይል መጠቆም፣ መንገር፣ መደወል አስፈላጊ ነው። የወደቀውን ገመድ ማንሳት በፍጹም የለባችሁ። ምክንያቱም በደረቅ እንጨት መንካት ይፈቀዳል በሚለው ምክንያት ብዙዎቻችሁ በደረቅ እንጨት ታነሱታላችሁ። ይህ በጣም አደጋ ያስከትላል። ምክንያቱም የደረቅ እንጨት እናንተ መሬት ላይ ነው ያላችሁ። መሬት አርዝ ወይም ግራውንድ የሚባል ነገር አለ። እንጨቱን የያዛችሁት እንግዲህ በእጃችሁ ነው። ያ እንጨት ማብራት ያስተላልፋል። ምክንያቱም የዝናብ ወቅት ስለሆነ እርጥበት አለው፣ ያስተላልፋል። ራሳችሁን ጠብቁት። የወደቀ ዛፍ በገመድ ላይ ካለ ራሳችሁን ለማንሳት መሞከር አስፈላጊ አይደለም። በዚህ ጊዜ የጥገና ባለሙያዎች በየአካባቢው በተቻለ ፍጥነት የተበላሸው መስመሮችን በመጠገን መብራትን ለመመለስ እየሰሩ ይገኛሉ። በተጨማሪ የዝናብ ወቅት ከመድረሱ በፊት የዛፎችን ቅርንጫፎች መቁረጥ፣ የኤሌክትሪክ መስመሮችን በየጊዜው መመርመርና የአደጋ መከላከያ ስራዎችን ማጠናከር ወደፊት ተመሳሳይ ጉዳቶችን ለመቀነስ ይረዳል ማለት ነው። በየግቢያችሁ በየበራችሁ ላይ ያለው ዛፍ ቅጠሎቹን መቀነስና መቁረጥ አስፈላጊ ነው። ምክንያቱም ዝናብ በሚጣልበት ጊዜ ከመብራት ጋር ይገናኝና ብዙ አደጋ ያስከትላል ማለት ነው። ያ ዛፍ ስትቀንሱ ቤታችሁ ላይ ቢወድቅ እንኳን እናንተንም ጭምር ያተርፋቸዋል ማለት ነው። እዚህ ጋር እንደምታዩት ባጃጅና ሞተር ሳይክል ተጎድተዋል። ይህም የሆነው በዛፍ ምክንያትና እነርሱም ደግሞ ከዝናብ ለመጠለል ወደ ዛፉ በመጠጋቱ ነው። እንግዲህ ከእንደዚህ አይነት አደጋ ራሳችሁን መጠበቅ ይኖርባችኋል። ወደ ዛፍ መጠጋትና መጠለል የለባችሁም ማለት ነው። እኛም ሁላችን በአደጋ ጊዜ ለራሳችን ለሌሎች ደህንነት ቅድሚያ መስጠት አለብን። ከባድ ዝናብ ሲኖር ከትልልቅ ዛፎች ስር መቆም አስፈላጊ አይደለም፣ አይቆም። እንዲሁም ተሽከርካሪዎችን ከአደገኛ ቦታዎች ማራቅ ይኖርባቸዋል። በመጨረሻ በዚህ አደጋ የተጎዱ ወገኖቻችን በፍጥነት ወደ መደበኛ ህይወታቸው እንዲመለሱ እንመኛለን። ቪዲዮውን ከወደዳችሁ ላይክ ያድርጉ፣ ለጓደኞቻችሁም ያጋሩ። እንዲሁም ቻናላችን ሳብስክራይብ በማድረግ ቀጣይ ቪዲዮቻችን እንዳመልጡ የደወል ምልክቷን ያብሩ። እናመሰግናለን እስካሁን ድረስ ከኔ ጋር ስለቆያችሁ።